ኢትዮጵያና ኤርትራ በጦርነት አፋፍ ላይ እንደሆኑ ዓለም አቀፍ ተንታኞችና ክራይሲስ ግሩፖች እየተናገሩ ነው። ኢንተርናሽናል ክራይሲስ ግሩፕ በሰሜን ኢትዮጵያና በኤርትራ መካከል አዲስ የጦርነት ስጋት እንዳለ ከወዲሁ እያስጠነቀቀ ነው። ውጥረቱ ወደ ቀጥተኛ ጦርነት ለመቀየር አጭር ጊዜ ብቻ ቀርቶታልም ብሏል። ዓለም አቀፉ የጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርቱ በኢትዮጵያ ፌደራል መንግስት በኤርትራና በትግራይ ኃይሎች መካከል ያለው ግንኙነት እጅግ አደገኛ ደረጃ ላይ መድረሱን እወቁልኝ ብሏል። ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? መረጃዎቻችንን ስታደምጡ ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንድትወዳጁን የተከበረው ግብዣችን ነው። በየሰዓቱ የሚወጡ አዳዲስ መረጃዎች ሲኖሩ ወደ እናንተ ይዘንላችሁ የምንቀርብ ይሆናል። ወደ ትንታኔያችን አለፍን። ዓለም አቀፉ የጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርቱ በኢትዮጵያ ፌደራል መንግስት በኤርትራና በትግራይ ኃይሎች መካከል ያለው ግንኙነት እጅግ አደገኛ ደረጃ ላይ መድረሱን እወቁልኝ ብሏል። ተቋሙ እንደሚለው ከሆነ ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ የሚችልበት እድል ሰፊ መሆኑን፣ ይህም የሰኮንዶች እድሜ ብቻ የቀረው ስጋት መሆኑን አስታውቋል። ለዚህ ውጥረት መባባስ እንደ ምክንያት የተጠቀሱት የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና በኤርትራ በኩል እንደ ሉዓላዊነት ስጋት መታየቱ፣ በትግራይ ክልላዊ መንግስት አመራሮች መካከል የተፈጠረው የውስጥ ክፍፍል እንዲሁም በቅርቡ በጠለምት አካባቢ የተከሰቱት ወታደራዊ ግጭቶችና የድሮን ጥቃቶች ናቸው ብሏል። ሪፖርቱ አክሎም ይህ አዲስ ግጭት ከተከሰተ በመቶ ሺዎች የሚቆጠሩ ሰዎችን ህይወት ከቀጠፈው የቀድሞ ጦርነት በባሰ መልኩ አውዳሚ እንደሚሆንና የቀይ ባህር አካባቢን ይበልጥ ሊያናውጠው እንደሚችልም አስገንዝቧል። በመጨረሻም ክራይሲስ ግሩፕ እንደ ኬንያ፣ ደቡብ አፍሪካና ናይጄሪያ ያሉ የአፍሪካ ሀገራት እንዲሁም ሀያላን ሀገራት ግጭቱን ለማስቀረት አስቸኳይ የዲፕሎማሲ ጥረት እንዲያደርጉ ጥሪም አቅርቧል። የኢትዮጵያ የባህር በር ፍላጎትም በንግድና በሰላማዊ ውይይት ብቻ እንዲፈታ ሲል አሳስቧል። ታዲያ ይህ በእንዲህ እንዳለ በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ አሳሳቢ ደረጃ ላይ መድረሱን፣ ሁለቱ ሀገራት ወደ ለየለት ወታደራዊ ግጭት ሊያመሩ የሚችሉበት እድል እየሰፋ መምጣቱን አንድ የምርምር ዘገባም አመላክቷል። ተመራማሪው ማሃደር ነሲቡ ያወጡት ይህ ትንታኔ በቀጠናው እየታየ ያለው ወታደራዊ መነቃቃትና የኃይል አስተላለፍ ለሰላም የሚሰጠው እድል እየጠበበ መሆኑን ያሳያልም ይላል። እንደ ዘገባው ትንታኔ ለወቅታዊ ቀውስ መባባስ በዋናነት እንደ ምክንያት የተጠቀሰው ባለፈው ወር መጨረሻ ላይ የህወሓት ታጣቂዎች የከፈቱት ጥቃት ነው ይላል። ምንም እንኳን ጥቃቱ በኢትዮጵያ መከላከያ ሰራዊት ቢመክንም ክስተቱ ግን የቀጠናውን ስትራቴጂካዊ ሁኔታ ቀይሮታል ተብሏል። ህወሓት በአሁኑ ወቅት የነበረውን የሰው ኃይልና የህዝብ ድጋፍ በማጣቱ ህልውናውን ለማስቀጠል በኤርትራ መንግስት ላይ ጥገኝነቱ እየጨመረ መምጣቱን በምርምሩ ተጠቅሷል። በዚህም ጸምዶ የተሰኘው በኤርትራ በህወሓትና በአማራ ክልል በሚንቀሳቀሱ የፋኖ ታጣቂዎች መካከል የተፈጠረው ያልተጠበቀ ጥምረት የኢትዮጵያን የውስጥ ደህንነትና ሉዓላዊነት አደጋ ላይ የሚጥል ሆኖ መገኘቱም ተመላክቷል። በኢትዮጵያ ግዛት የሳተላይት ምስሎችና የመሬት ላይ መረጃዎችን ዋቢ ያደረገው ምርምር የኤርትራ ጦር ቀደም ሲል ከነበረበት ይዞታ አልፎ ወደ ኢትዮጵያ ግዛት ዘልቆ መግባቱን ይገልጻል። በአንዳንድ መረጃዎች መሰረት የኤርትራ ወታደሮች እስከ መቀለ አካባቢ ድረስ መድረሳቸው የተመለከተ ሲሆን ይህም የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ለኤርትራ አቻቸው የቅሬታ ደብዳቤ እንዲልኩ አስገድዷቸዋል። አስመራ በይፋ የቀረበባትን ክስ ብታስተባብልም በተግባር ግን በኢትዮጵያ ግዛት ውስጥ ያላት ተጽዕኖ እየሰፋ መሄዱን በርካቶች ይናገራሉ። የኢትዮጵያ መንግስት የሰሜኑን ጦርነት ተከትሎ መከላከያ ሰራዊቱን በዘመናዊ መሳሪያዎችና በሰው ኃይል በከፍተኛ ደረጃ ቢገነባም ይህ ወታደራዊ አቅም የኤርትራን ጣልቃ ገብነት ለመግታት አለመቻሉ በምርምሩ እየተተነተነ ነው። ይልቁንም አስመራ በወክልና ታጣቂዎች አማካኝነት ግጭቶችን ለመቀስቀስ ያላት ፍላጎት መጨመሩ
የመከላከል ስትራቴጂው ውጤታማ እንዳይሆን አድርጎታልም ይላሉ። ግጭቱ ከተቀሰቀሰም ኢትዮጵያ በተለያዩ አቅጣጫዎች ማለትም ከኤርትራ ጦር ከህወሓትና ከፋኖ ታጣቂዎች ጋር በተመሳሳይ ጊዜ ልትጋፈጥ የምትችልበት ስጋትም አለ። ከዚህም ባለፈ እንደ ሱዳንና ግብጽ ያሉ የውጭ ኃይሎች በራሳቸው ስትራቴጂካዊ ፍላጎት ምክንያት በጦርነት ውስጥ ጣልቃ ሊገቡ እንደሚችሉና ይህም ሁኔታውን ወደ ቀጠናዊ ጦርነት ሊቀይረው እንደሚችል ተመራማሪው ያስጠነቅቃሉ። የኢትዮጵያ መንግስት በተደጋጋሚ ጦርነትን እንዳታስቡ እንዳትሞክሩን ሲሉ በተደጋጋሚ ሲያስጠነቅቅ እንደነበረ የቅርብ ትውስታችን ነው። ለዚህ አሳሳቢ ችግር ግን መፍትሄ ለመስጠት ግልጽ የሆነ ገለልተኛ አሸማጋይ አለመኖሩ ሌላኛው ፈተና ነው ተብሏል። እንደ ሳውዲ አረቢያ፣ ቱርክና የተባበሩት አረብ ኤምሬትስ ያሉ ሀገራት በቀጠናው የራሳቸውን የጥቅም ትስስር ስላላቸው ገለልተኛ ሆነው ለመደራደር ይቸግራሉ። ታዲያ የአፍሪካ ህብረትና የተባበሩት መንግስታት ድርጅትም በጉዳዩ ላይ ያላቸው ተጽዕኖ እየቀነሰ መምጣቱ ለሰላም ያለውን ተስፋ ይበልጥ አጥቦታልም ይላሉ። ያም ሆነ ይህም የአሁኑ ትንታኔና የኢንተርናሽናል ክራይሲስ ግሩፕ ስጋት ከጊዜ ወደ ጊዜ በስጋት ላይ የተንጠለጠለ ነው ተብሏል። ኢንተርናሽናል ክራይሲስ ግሩፕ በሰሜን ኢትዮጵያና በኤርትራ መካከል አዲስ የጦርነት ስጋት እንዳለም ከወዲሁ እወቁልኝ እያለ ነው። ውጥረቱ ወደ ቀጥተኛ ጦርነት ለመቀየር አጭር ጊዜ እንደቀረውም በዚሁ አመላክቷል። የተከበራችሁ አድማጭ ተመልካቾቻችን የሰዓቱ ትንታኔያችንና መረጃችን በዚያ በቃም። ሌሎች አዳዲስ መረጃዎች ሲወጡ ይዘንላችሁ የምንቀርብ ይሆናል። አብራችሁን ስለምትሆኑ ከልብ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንድትወዳጁን የተከበረው ግብዣችን ነው። በድጋሚ መልካም ጊዜ።